ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የትሬድ ኢንሳይት ቤተሰቦች ሳምንታችሁ እንዴት አለፈ? ከባለፈው ዊክሊ አናሊስ ብዙ እንደተጠቀማችሁበት ትልልቅ ውጤቶችን እንዳመጣችሁበት አልጠራጠርም። እኛ እንደ ትሬድ ኢንሳይት ኤክስክሉሲቭ ሜምበር ማለት ነው የሚገርም ሳምንት ነው ያሳለፍነው። በጣም ብዙ ዌኖች ነበሩን። እንደገና ደግሞ ማርኬቱ ላይ እስከዛሬ በህይወታችን በፍጹም ተረድተነው የማናውቀውን አዲስ ኢንሳይት አግኝተናል። ትልቅ ሌሰን ወስደናል። ከዚህ ነገር ጋር ተያይዞ ደግሞ በሚቀጥለው ሳምንት የሚገራርሙ ወይኖች እንደሚኖሩን እኔ ፐርሰናሊ በጣም ትልቅ ተስፋ የማድርግባቸው ነገሮች አሉ ማለት ነው። ሶ የዛሬውም የዊክሊ አናሊስ በአጠቃላይ ከቶፕ ወደ ዳውን ማለት ነው በደንብ ብሬክ ዳውን የሚደረግበት ሁኔታ ይኖረናል ማለት ነው። አብረን ወደ ቻርት እንሄድና ከጎልድ ጀምረን እያንዳንዱን ኢንስትሩመንት ዲቴል ለማየት እንሞክራለን። እስከ መጨረሻው በደንብ ተከታተሉ። ቤተሰብ ያልሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር አድርጉት። የተለያዩ ቪዲዮዎችን በምሰራበት ሰዓት ወደ እናንተ እንዲደርሳችሁ ማለት ነው የደወል ምልክቷን ነክታችሁ ኖቲፊኬሽን ማብራት እንዳትረሱ። እስከ መጨረሻ አብራችሁ ቆዩ። በዊክሊ ታይም ፍሬም ጎልድን ካያችሁት ኤክስትሪምሊ ከፍተኛ የሆነ ቮሊዩም እየገባ ነው ያለው። ስቲል ፈንዳሜንታሊ፣ ሴንቲሜንታሊ፣ ቴክኒካሊ በሁሉም መንገድ ካያችሁት ጎልድ ፕራይሱ ከዚህ በላይ በደንብ ፑሽ ሊያደርግ የሚችልበት ሁኔታ ነው ያለው። እንደ ሴፍ ሄቨን እየተቆጠረ ነው ያለው። ነገር ግን የሚቀጥለው ሳምንት ላይ ትልቅ ጥንቃቄ ማድረግ ያስፈልጋል። ስፔሻሊ ኤፕሪል 2 አሜሪካ ያው ታሪፍ በደንብ ሬሲፕሮካል ታሪፉ አፕላይ የሚደረግበት ቀንም ስለሆነ ማለት ነው ያችን ቀን በደንብ ጥንቃቄ ማድረግ ይኖርብናል። አሁን ያሉት ነገሮች ግን ለጎልድ ትልቅ አድቫንቴጅ ሰጥተውታል። ፕራይሱ በደንብ ሰርጅ እንዲያደርግ እያደረጉ ነው ያሉት። ወደ ዴይሊ ታይም ፍሬም ሄደን የቮሊዩም ፉትፕሪንት ቻርቱን ብንመለከተው በዴይሊ ታይም ፍሬም ቮሊዩም ፉትፕሪንት ቻርቱ ኦልሬዲ ከፖይንት ኦፍ ኮንትሮል ኤሪያ በላይ ነው በቦዲ ከፍሎ የዘጋው። ሞስት ፕሮባብሊ ኮንቲኔሽን እንዳለ በደንብ እንመለከታለን ማለት ነው። ከዛ ውጭ ደግሞ የዴልታ ዲፈረንሱን አይታችሁ ከሆነ ወደ 6940 ዴልታ ዲፈረንስ አለው ዊች ኢዝ ባየሮቹ ትልቅ ዶሚናንስ አላቸው ማርኬት ላይ ማለት ነው። ወደ ትራዲሽናል ካንድልስቲክ መተን ደግሞ ስንመለከተው በዴይሊ ታይም ፍሬም ኦልሬዲ ምንድነው ትልቅ ማሩቡዙ ካንድልስቲክ ነው። በጣም ስትሮንግ ባይንግ ፕሬዠር እንዳለ እንመለከታለን። ስቲል ኮንቲኔሽን ነው ማለት ነው። ፎር አወር ላይ እንምጣና ያለውን ስትራክቸራሊ ለማየት ስንሞክር ደግሞ ፎር አወር ላይ እንደምታዩት አይዲም ቴክን አውት አደረገ። እዚህ ጋር ዲሲሽናል ኦርደር ፍሎ ነበረን በፎር አወር ታይም ፍሬም ማለት ነው። ፕራይስ ዲሲሽናል ኦርደር ፍሎችን መጣ፣ ታፕ አደረገ፣ ዙሮ ከፍሎ በቦዲ ዘጋ ማለት ነው። ከዛ በኋላ እንደምታዩት በቦዲ ዝቅ ብሎ የዘጋ ካንድልስቲክ አታገኙም። የኛውንም እዩት ማየት ትችላላችሁ። ስቲል እስካሁን በቦዲ ዝቅ ብሎ መዝጋት የቻለ ካንድልስቲክ የለም። እንደዚሁ ወደ ላይ በምንሄድበት ጊዜም ደግሞ እንደዚሁ ይሄ ፕራይስ አክሽን ሁል ጊዜ ደጋግሜ ነግሬያችኋለሁ። ዋንስ ወደ ታች ለማሰብ የግድ በቦዲ ዝቅ ብሎ መዝጋት አለበት ብያችኋለሁ እና እዚህ ጋር የታችሁ ከሆነ ከዚህ ጀምሮ ከዚህ ጀምሮ ሁሉንም ማየት ትችላላችሁ። በቦዲ ዝቅ ብሎ ለመዝጋት ሞከረ ግን አልተሳካም። እዚህም ሞከረ የተሳካለት የለም። እዚህም ሞከረ በዚህ ካንድልስቲክ ውስጥ ነው ያለው። ሁሉም በቦዲ ዝቅ ብሎ መዝጋት አልቻለም። ፋይናሊ በቦዲ እዚህ ጋር ዝቅ ብሎ ዘጋ። ዋንስ በቦዲ ዝቅ ብሎ ከዘጋ በኋላ ግን እስከዚህ ድረስ መጣ። የፕራይስ አክሽኑን በደንብ መረዳት ማርኬት ኔቸርን በደንብ መረዳት ያስፈልጋል ማለት ነው። በአጠቃላይ አሁን ፎር አወር ላይ ምንድነው አንተ ኤክስፔክት የምታደርገው ካላችሁኝ እቺ ያለችው ትሬንድ የሎወር ታይም ፍሬም ትሬንድ ላይ ነች። የ50 ሚኒት ትሬንድ ላይን ማለት ነው። በፎር አወር አትሊስት በቦዲ ዝቅ ብሎ የሚዘጋ ካገኘን እስከምን ልንመጣ እንችላለን? ይህም ብሬክ አውት ፈጥሮት የሄደውን ስትሮንግ ሰፕላይ ዞን ነው። ሰፕላይ ዞኑ ልክ ብሬክ ሲደረግ ወደ ዲማንድ ፍሊፕ ስላደረገ መጥቶ ይህንን ሜትጌት አድርጎ ስቲል አሁን ፕራይስ ወደ ላይ ኮንቲኔሽን ይኖረዋል ብዬ አስባለሁኝ። ከሱ በመቀጠል ሲሊቨር ላይ እንምጣና ሲሊቨር ምንድን ነው ያለበት ሁኔታ የሚለውን ለማየት እንሞክራለን። ለጎልድ ስለሚጠቅመን ማለት ነው። ሲልቨር በዊክሊ ታይም ፍሬም በጣም ሲግኒፊካንት የሚባል አይነት ሪጀክሽን ኤሪያ ላይ ደርሷል። እንደምታዩት በጣም ሲግኒፊካንት የሚባል ሪጀክሽን ኤሪያ ላይ ደርሷል። ነገር ግን ስቲል የባይንግ ፕሬዠር አለበት። ባይንግ ፕሬዠር ቢኖርም ግን እንደዚህ አይነት የሃየር ታይም ፍሬም ሪጀክሽን ኤሪያ ሲደርስ ጥንቃቄ ይፈልጋል ማለት ነው። በዊክሊ ታይም ፍሬም ምናልባት ሪጀክት ከተደረገ ድጋሚ ወደ ሰርድ ተች ማለት ነው ትንሽ ሪትረስመንት ሊኖረው ይችላል። እንደዛ ከሆነ ጎልድም የተወሰነ ኮሬክሽን ኤክስፔክት እናደርጋለን ማለት ነው። ይሄ ከዊክሊ ታይም ፍሬም አንጻር ነው። ወደ ዴይሊ ቮሊዩም ፉትፕሪንት ቻርታችን ላይ ከዴይሊ ታይም ፍሬም ከፒኦሲ ዝቅ ብሎ ዘግቷል። ስናት ጉድ ኢንዲኬሽን እውነት ጥሩ አይደለም። ወደ ታች ፑሽ ሊያደርግ የሚችልበት እድል ሊሰፋ ይችላል ማለት ነው። ከዛ ውጭ ደግሞ ድልታ ዲፈረንሱን አይታችሁ ከሆነ
1100 ኮንትራት አካባቢ ዲፈረንስ አለ። ሴለሮቹ ከፍተኛ የሆነ ጫና አሳድረዋል ማለት ነው። እና ያው ለጎልድ ኮሬሌሽን ስለምንጠቀመው ኖርማል ትራዲሽናል ካንድልስቲኩ ጋር መተን ስንመለከተውም እዚህ ላይ እቺ ኤሪያ በጣም ሲግኒፊካንት የምትባል ኤሪያ ነች። እሷ ጋር ፕራይስ መጥቷል ማለት ነው። እዚህ ከመጣ በኋላ የሚያደርገውን ነገር ለማየት እንሞክራለን። ስፔሻሊ ፎር አወር ላይ ሊወሰዳችሁ እና ፎር አወር ላይ ያለውን ነገር ላሳያችሁ። ፎር አወር እንደምታዩት አሁን ፕራይሱ የመጣበት ኤሪያ በጣም ስትሮንግ ኪ ሌቭል ነው። ይሄ ኤሪያ በጣም አስፈላጊ ጀስት ፎሎ ልናደርገ የሚገባ አይነት ኤሪያ ነው። ፕራይስ እዚህ ጋር ሪጀክት ተደረገ። እንደምታዩት ተመልሶ ሞከረ፣ ሪጀክት ተደረገ። ወር ላይ ብሬክ አደረግኩ አለ፣ መጣ፣ ሪቴስት አደረገ፣ ድጋሚ ሞከረ፣ አሁንም ወር ላይ ሞከረ፣ ፌል አደረገ። ፌል ካደረገ በኋላ መቶ የሚድኬት አደረገና ድሮፕ አደረገ፣ ተመልሶ እዚህ ጋር ሪጀክት ተደረገ። ፋይናሊ ብሬክ አድርጎ ወጥቶ ነበር። አሁን መቶ ሚድኬት ያደረገው ይሄንን ኤሪያ ነው ማለት ነው። ሶ ሞስት ፕሮባብሊ በፎር አወር ታይም ፍሬም በቦዲ ከፍሎ የሚዘጋልን ካንድልስቲክ እስኪመጣ ጠብቀን ለጎልድ ትልቅ ኮንፈርሜሽን ይሆነናል ማለት ነው። ወደ ላይ ፑሽ ሊያደርግ የሚችልበት እድል እንዳለ በደንብ እናያለን። ነገር ግን ይሄ ብሬክ የሚደረግ ከሆነ ምናልባት ማለት ነው ምናልባት እስከዚህ ኤሪያ ድረስ የመምጣት እድል ሊኖረው ይችላል። እስከዚህ ኤሪያ ማለት ነው። ይሄ ኤሪያ ጥሩ ሲግኒፊካንት የምንለው ሌላኛው ኪሌብላችን ነው ማለት ነው። ፕራይስ እዚህ ጋር እየመጣ ሪጀክት ሲደረግ ነበር። ወደ ታች ከወረደ በኋላ ደግሞ መጥቶ እንደዚሁ ሪጀክት ተደርጎ ነበር። ከዛ ይሄኛው የምታዩት ደግሞ ሰርድ ተቻችንም ጭምር ይሆናል። ፕራይስ በዚህ መንገድ ድሮፕ ቢያደርግ ይሄ ሰርድ ተቻችንም ይሆናል ለትሬንድ ላይናችን ማለት ነው። ትሬንድ ላይኑን ትንሽ ከፍ ላድርግና በደንብ ላሳያችሁ። ይኸው እየታስተዋላችሁ ያ ፈርስት ተች እዚህ ጋር አለ መጀመሪያው ላይ፣ ሰከንድ ተች እዚህ ጋር አለ፣ ሰርድ ተች እዚህ ጋር ይሆናል። ኦልሬዲ ፕራይስ አይዲም ቴክን አውት አድርጎ ብሬክ ኦፍ ስትራክቸር ሰርቷል። እዚህ ጋር የሚመጣልን ከሆነ ያልኳችሁ ቦታ አይዲም ቴክን አውት ያደርግልናል። ኔክስት አሁንም ለብሬክ ኦፍ ስትራክቸር ጥሩ እድል ይፈጥርልናል ማለት ነው። እንደዚህ ብሎ መቶ የሚቲኬት የሚያደርግልን ከሆነ አይዲም ቴክን አውት ያደርግልናል። እንደገና ደግሞ አንሜቲኬትድ የሆነ የዲሲሽናል አይሚን ኤክስትሪም ኦርደር ፍሎ እዚህ ጋር መቶ ያገኝልናል። ሶ እዚህ ጋር ኮንፈርሜሽን የሚሰጠን ከሆነ አብረን ወደ ላይ እንሄዳለን ማለት ነው። ስፔሻሊ ለጎልድ ትልቅ ኦፖርቹኒቲ ይፈጥርልናል። በእንደዚህ አይነት መንገድ ነው እያየሁት ያለሁት። አሁን በቀጥታ ወደ ቢትኮይን ልወሰዳችሁና ቢትኮይን ላይ ያለውን ነገር ነኝ። ቢትኮይን ከዊክሊ ታይም ፍሬም አንጻር ካያችሁት የዛሬ ካንድልስቲክ በጣም ወሳኝነት አለው። ከፕሪቪየስ ዊክ ማለት ነው። ከዚህ ካንድልስቲክ በቦዲ ዝቅ ብሎ የሚዘጋ ከሆነ ያው ችግር አለ። ወደታች በደንብ ፑሽ የሚያደርግበት ሁኔታ ይኖራል። የሃየር ታይም ፍሬም አንሚቲጌትድ የሆነ ኤሪያ አለ እንደምታስታውሱት። እሱን በደንብ ላሳያችሁ እና አንድ ጊዜ ላብራውን ላሳያችሁ። ላይኖች በዙ። እሺ ይሁን ችግር የለውም። ሶ ፕራይስ እዚህ ጋር መጀመሪያ ኦልሞስት ወደ $28,000 እያለ የነበረ አንድ ትሬንድ አለ። ቀጣይ ደግሞ ድጋሚ 49,000 እያለ ማለት ነው። እና ይህንን ብሬክ አድርጎ የወጣውን ዞን ማለት ነው። ይህንን ዞን ደግሞ መቶ ሚድጌት ማድረግ አለበት ብዬ አስባለሁ። ይህንን ግዴታ አይደለም፣ አሁን ባለበት ወር ላይ ፑሽ ሊያደርግ ይችላል ፕራይስ። እሱን ለማድረግ ግን የግድ ምን መሆን አለበት? የዛሬ ካንድልስቲክ በቦዲ ዝቅ ብሎ መዝጋት የለበትም። ይሄ የ2021 ቡልራን ጊዜ የነበረው ማርኬት ማለት ነው። ብሬክአውት የተፈጠረበት ኤሪያ ነው። ከዛ ባለፈው ዓመት ላይ ቢትኮይን ሀል በሚያደርግበት ጊዜ ኤክስትሪምሊ ፕራይስ አኮሙሌሽን ሳይድዌይ ነበረ ባለፈው ዓመት ማለት ነው። ኦልሞስት ለ270 ምናምን ቀን አካባቢ ሳይድዌይ ነው የነበረው። ወደታች ማኒፕሌት ካደረገ በኋላ ብሬክ አድርጎ ወጥቷል ማለት ነው። ብሬክ ያደረገው በጣም ኢምፖርታንት የሚባል ኤሪያ ነው። የሃየር ታይም ፍሬም ስትሮንግ ኪሊብል ነው። ልክ አሁን እንደ ድማንድ የሚያገለግል ነው። መቶ ይህንን ታፕ ካደረገ ፕራይስ ኤክስትሪምሊ ወደ ላይ ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ነው የሚሆነው። እንግዲህ ቅድም እንዳልኳችሁ ይሄ ትሬንዱ ከየት የመጣ ነው? እዚህ ጋር ቢትኮይን 10 ምናምን ሺህ እያለ የመጣ ነው ማለት ነው። እዚህኛው ጋር 28,000 ምናምን እያለ ሰከንድ ታች ላይ ነበር። አሁን ለሰርድ ታች ነው አብዛኞቻችን ማርኬቱን ኤክስፔክት እያደረግን ያለ ነው። ሰርድ ታች መቶ ሜትሪክ ካደረገ በኋላ ወደ ላይ ፑሽ ያደርጋል ብለን ነው እያሰብናለን። ይሄ ከዊክሊ ታይም ፍሬም አንጻር ነው። ሶ ምንድነው አሁን መረጋጋት ይፈልጋል ማለት አመለጠኝ አይነት ስሜት እንዳይሰማን ጥንቃቄ ማድረግ አለብን። የዛሬ ካንድልስቲክ የሚዘጋበት መንገድ በጣም አስፈላጊ ነው። ከዛ ወደ ዴይሊ ታይም ፍሬም መተን ቮሊዩም ፉትፕሪንት ቻርቱን ለማየት ስንሞክር እዩት። እዚህ ጋር የፕሪቪየስ ዴይ ከፒኦሲ በታች መዝጋት አልቻለም። ያው ኔጌቲቭ ዴልታ ቢኖረውም እንኳ ማለት ነው። ሶ ዛሬ ወደ ላይ ፑሽ ሊያደርግ የሚችል ድል ሊኖር ይችላል። ጥንቃቄ ማድረግ ይጠይቃል ማለት ነው።
እንደዛ ከሆነ ደግሞ ከፕሪቪየስ ዊክ በቦዲ ከፍ ብሎ መዝጋት ባይችልም እንኳ አትሊስት ከታች በኩል ስትሮንግ ሪጀክሽን ካለው ማለት ነው ጥሩ ሊሆን የሚችልበት እድል እንዳለ እኔ ፊል አደርጋለሁ። ኦኬ ትራዲሽናል ካንድል ስቲኩ ጋር ስንመጣ ደግሞ በዴይሊ ታይም ፍሬም እንደምትመለከቱት ለተደጋጋሚ ማለት ነው እዚህ ጋር በቦዲ ዝቅ ብሎ ዘጋ፣ አሁንም ቀጠለ። ይሄኛውን በቦዲ ዝቅ ብሎ ነው የዘጋው። ሞስት ፕሮባብሊ ዛሬም እንደዚሁ ዝቅ ብሎ ሊዘጋ የሚችልበት እድል ይኖራል ብዬ አስባለሁ። ሶ እዚህ ላይ ያለው የሎወር ታይም ፍሬም ፕራይስ አክሽንን በደንብ ለመረዳት እንሞክራለን። ለምን እቺ ኪሌብል ነበረች እና እሷ ኪሌብል ብሬክ ተደርጋለች። አሁን ቴስት ለማድረግ ነው እየመጣ ያለው ብዬ አስባለሁ። ጥንቃቄ እንድታደርጉ ያክል ነው ማለት ነው። በአጠቃላይ ፕራይስ አክሽንን ስትረዱ ዋንስ በቦዲ ከፍ ብሎ ከዘጋ ድጋሚ ዝቅ ብሎ እስኪዘጋ በነፃነት መሄድ እንችላለን። አሁን ዝቅ ብሎ የዘጋ የለም። አሁን ይሄ ዝቅ ብሎ የዘጋ ይመስላችኋል፣ ግን በዚህ ካንድልስቲክ ውስጥ ነው። በዚህ ካንድልስቲክ ውስጥ ነው። ስለዚህ ዝቅ ብሎ የዘጋ የለም። እዚህም ጋር የምታዩት ምንም ዝቅ ብሎ የዘጋ የለም። ፋይናሊ ብሎ ግን እዚህ ጋር ዝቅ ብሎ ዘጋ። ዋንስ ዝቅ ብሎ ከዘጋ ምንም ምህረት የለም። በቃ ይሄው ዝቅ ብሎ ዘጋ፣ ድሮፕ ያደረጋል። ከፍ ብሎ ከዘጋም ደግሞ ፕራይስ አክሽኑ ይሄ የተለመደ ነው እና ይህንን በደንብ አንደርስታንድ ብታደረጉ ትልቅ ኢንሳይት ነው ብዬ አስባለሁኝ። ይሄን ካልኩኝ ወደ ፎር አወር ሌድ እና ፎር አወር ላይ ያለው እንቅስቃሴ ምን ይመስላል የሚለውን ላሳያችሁ። ፎር አወር እችን ኤሪያ ለምንድን ነው ያሰመርካት ካላችሁኝ፣ እች ኤሪያ ለእኔ አሁን ላይ እየጠበቅኳት ያሉት ኦርደር ፍሎ ነች ማለት ነው። እዚች ኤሪያ ላይ መጥቶ ኦርደር ፍሎ ሜት አድርጎ ለሴል ኮንፈርሜሽን የሚሰጥ ከሆነ አብሬ ወደ ታች ለመሄድ ዝግጅት እያደረኩ ነው ማለት ነው። እዚህ ላይ ያው ፕራይሱን እስከ መጨረሻው ያለውን ነገር ለመከታተል እንሞክራለን። ይህን ኦርደር ፍሎ ሜት አድርጎ ወደ ታች ድሮፕ ያደርጋል ብዬ ነው እያሰብኩ ያለሁት። ያው ይሄ ኦርደር ፍሎ ደብል ኦርደር ፍሎ ነው። የሃየር ታይም ፍሬም አንደኛው ዋናው ኦርደር ፍሎችን ይሄ ነው። ይሄ አንድ ሙቭ ስለሆነ ሙሉ ይሄ ኦርደር ፍሎ ነው። ሶ መጥቶ ይሄንን ሜት ካደረገ ወደ ታች ፑሽ ሊያደርግ የሚችልበት እድል እንዳለ እኔ ፊል አደርጋለሁ። የሚሆኑ ነገሮችን አብረን እናያለን። ከዛ ወደሚቀጥለው ልሂድና ወደ ዩሮ ዩኤስዲ ፈጠን እያልኩኝ ማለት ነው። እሺ ዩሮ ዩኤስዲ በዊክሊ ታይም ፍሬም የፕሪቪየስ ዊክ ሎስቱን ቴክን አውት አድርጓል። እንደገና ደግሞ ሪቨርሳል ካንድልስቲክ ነው ፎርም ያደረገው። ዴክስዋይ ወደ ታች ፑሽ ሊያደርግ የሚችልበት እድል ይኖራል ብዬ አስባለሁ። እንደዛ ከሆነ ደግሞ እነ ኢዩ እና ጂ ወደ ላይ ፑሽ ሊያደርጉ ይችላሉ ማለት ነው። ከቮሊዩም ፉትፕሪንት አንጻር በቦዲ ከፍሎ ነው የዘጋው። ዴልታ ዲፈረንሱ ፖዘቲቭ ነው። ስቲል ወደ ላይ ፑሽ ማድረግ አለበት። ፎር አወር ላይ መተን ስትራክቸራሊ ስንመለከት ደግሞ አይሚን ዴይሊ ትራዲሽናል ካንድልስቲክ ነው በቦዲ ከፍሎ ዘግቷል። ሞስት ፕሮባብሊ ያው ኮንቲኔሽን ሊሆን የሚችልበት እድል ሰፊ ነው። ዘን አሁን ፎር አወር ላይስ ምንድን ነው ያለ የሚለውን ላሳያችሁ። ፎር አወር ስንመጣ በጣም ሲግኒፊካንት የምትባል አስቸጋሪ ቦታ አለች እዚች ጋር። ልክ ሪጀክት ተደረገ፣ ፕራይስ ወደ ላይ ሄደ፣ መጣ፣ ሪጀክት ተደረገ፣ ድጋሚ ሞከረ፣ ወደ ላይ ሪጀክት ተደረገ። ዘን መጣ፣ አሁንም ሪጀክት ተደረገ። ያ ወደ ላይ ሞክሮ ድጋሚ መጣ፣ ሪጀክት ተደረገ፣ አሁንም መጣ፣ ሪጀክት ተደረገ። እንዳንዳ እያለ እንግዲህ ይሄ ቦታ ምንድነው ኪሌብል ነው ማለት ነው። በጣም ስትሮንግ የሚባል አይነት ኪሌብል ነው። ይሄን አስመሬላችኋለሁ። እቺን ኪሌብል በትክክል ብሬክ ማድረግ መቻል አለበት። ምናልባት እዚህ ላይ ብሬክ ማድረግ ካልቻለ ትንሽ ሪጀክት ተደርጎ ለሰርድ ተች ወደዚህ ኤሪያ ሊመጣ የሚችልበት እድል ይኖራል። ከዛ በኋላ ወደ ላይ ፑሽ ሊያደርግ የሚችልበት እድል ሊኖር ይችላል ማለት ነው። ሶ ከዴክስዋይ ጋር በደንብ ስለምናየው ያን ያክል ከባድ አይሆንም ብዬ አስባለሁ። ከዛ ቀጣይ ዴክስዋይ ራሱን እንየው። ዴክስዋይ ምን ላይ ነው ያለ የሚለውን ዊክሊ ታይም ፍሬም አንጻር ካየ ነው የፕሪቪየስ ዊክ ሃይስቱን ቴክን አውት ስላደረገ ሞስት ፕሮባብሊ ወደ ታች ፑሽ ሊያደርግ የሚችልበት እድሉ ሰፊ ነው ማለት ነው። ይሄ ከዊክሊ ታይም ፍሬም አንጻር ነው። ሰውና ኢዩ እና ጂዩ ጋር በደንብ አላይን ያደርግልናል። የዴይሊ ታይም ፍሬም እንቅስቃሴውን ስትመለከቱ ደግሞ በዴይሊ ታይም ፍሬም ኦልሬዲ በቦዲ ዝቅ ብሎ ስለዘጋ ዋንስ በቦዲ ዝቅ ብሎ ከዘጋ ማርኬት ምህረት የለም ብያቸዋለሁ፣ ፑሽ ያደርጋል። ሶ ወደ ታች ፑሽ ሊያደርግ የሚችልበት እድል እንዳለን ፊል አደርጋለሁኝ። ከዛ ወደ ፎር አወር ልምጣና ፎር አወር ላይ ያለውን እንቅስቃሴ ዴክስዋይ ጋር ምን ይመስላል የሚለውን ላሳያችሁ። ያው ሰርድተቹ ላይ ነው ያለው፣ ቫዮሌት እያደረገ ነው ያለው። ይህም ብሬክ አድርጎ ወደታች የሚገባ ከሆነ በደንብ ወደታች ፑሽ ሊያደርግ የሚችልበት እድል ሰፊ ነው የሚሆነው። ከዛ ውጭ ግን የፎር አወርቺ ኪሌብል ነች። ከዚህ ጀምራችሁ ከኋላ ጀምራችሁ እንደዚህ ብታያት ችኛዋ ኪሌብል ነች ማለት ነው። እንደዚህ ፕራይስ ከላይ በነበረበት ሰዓት ልክ እንደ ድማንድ ያገለግል ነበር። ልክ እንደዚህ ሲመጣ እንደ ድማንድ ሪጀክት ያደርግ ነበር። ፌል ካደረገ በኋላ ወደ ሰፕላይ ፍሊፕ ስላደረገ
አሁን ደግሞ እየመጣ ፕራይስ ሪጀክት ይደረግበት ነበር። ልክ እንደ ሰፕላይ እያገለግል ነበር ይሄ ኤሪያ። ዘን ፋይናሊ ወደ ላይ ብሬክ አድርጎ ከወጣ በኋላ ደግሞ እንደ ድማንድ ያገለግል ነበር። አሁን እንደ ድማንድ ያገለግል የነበረበት ስፔሲፊክ ኤሪያ ላይ ነው ፕራይስ የመጣው። እዚህ ላይ ያለውን ፕራይስ አክሽን በደንብ መረዳት ይጠይቃል። በቦዲ ከፍሎ የሚዘጋ ከሆነ ያው እዚህ ጋር ሰርድ ተች ላይ ድጋሚ ሪጀክት ተደርጎ ወደታች ፌል ሊያደርግ የሚችልበት እድል ይኖራል። አይዘር ደግሞ ይህም ብሬክ አድርጎ ወደ ላይ የሚወጣበት እና በደንብ ፑሽ ሊያደርግ የሚችልበት እድል ይኖራል ማለት ነው። ምናልባት የትሬዲንግ ሳይት ቤተሰቡ ናችሁ ልጆች ማለት ነው። ምን ብያችኋለሁ? ኦርደር ፍሎን መጣ። ይሄ ኦርደር ፍሎ አለን፣ ብሬክ አድርጎ ሄዷል። ልክ መጥቶ ሜትጌት አድርጎ በቦዲ ከፍሎ ከዘጋ በኋላ ምን ሊያደርግ ይችላል? ፕራይሱ ይህንን አግሬሲቭሊ ብሬክ አድርጎ መውጣት ካልቻለ መጥቶ ስቶፕ ሎስ አፕዴት ያደርጋል ብያቸዋለሁ እና ይህንም ያው በዛው ትኩረት ሰጣችሁ እንድታዩት ያክል ነው። ከዛ ወደ እንትን እንሂድ። ኦኬ ቅርታ፣ ወደ እንትን እንሂድ። ከዴክሷ ይቀጥለን ጂዩ ላይ ያሉ ነገሮችን ይህንን እንጨርሳለን። እሺ ጂዩ ላይ ስንመጣም ያው ተመሳሳይ ሀሳብ ነው ያለው። ወደ ላይ ፑሽ ማድረግ እንዳለበት ነው ፊል አደርጋለሁ። ግን እቺ ኪሌብል ነች፣ በጣም ስትሮንግ ኪሌብል ነው። የሄር ታይም ፍሬም የዊክሊ ኪሌብል ነው። ሶ ይሄ ብሬክ ከተደረገ ያው ሞስት ፕሮባብሊ ኔክስት ደስቲኔሽኑ የት ድረስ ሊሆን እንደሚችል ይታወቃል። የመጀመሪያው ደስቲኔሽን ይሄ ኤሪያ ነው ማለት ነው። ይሄ ኤሪያ ነው። የዊክሊ አንሜትኬትድ ኦርደር ፍሎም ስለሆነ መቶ ሜትኬት ሊያደርግ ይችላል። ከዛ ደግሞ ኮንቲኔሽን ልናይ እንችላለን። ይሄ ከዊክሊ ታይም ፍሬም አንጻር ነው። ሶ ከዴይሊ ታይም ፍሬም የቮሊዩም ፉትፕሪንት ቻርት ውስጥ ምንድን ነው የሚያወራው የሚለውን ለማየት ከሞከር ኢንዲሲሲቭ ነው፣ ያን ያክል የሚያስደስት አይደለም። ፒኦሲው ላይ ነው የዘጋው፣ ነገር ግን ስቲል ፖዘቲቭ ደልታ ዲፈረንስ አለው። ዘን ፋይናሊ በዴይሊ ታይም ፍሬም ትራዲሽናሉ ጋር መተን ስንመለከት በቦዲ ከፍሎ መዝጋት አልቻለም። ባለፈው ማውርተናል። ካልዘጋ ወደ ላይ ኮንቲኔሽን ይኖራል ብለን ያን ያክል ተስፋ እንዳናደርግ ብያቸዋለሁ። ከዛ ውጭ ግን ኪሌብል ውስጥ ነው ያለው። ስፔሻሊ ኪሌብሉን ዲቴይል ወደታች ወደ ፎር አወር ልውረድ እና በደንብ ላሳያቸው። ይሄ ኪሌብል ልክ መጣ፣ ድማንድ ክሬት አደረገ፣ ሰፕላይ ያደረገው ማለት ነው ላይኛውን። የታችኛው ድማንድ አሁንም የታችኛው ድማንድ አሁንም ላይኛው ልክ እንደ ሰፕላይ ነው። ልክ እንደዚህ እያለ ማለት ነው ወደ ላይ ብሬክ ካደረገው እንደ ድማንድ ፍሊፕ አድርጎ ቆየና ተመልሶ ፕራይስ ይህ ሰፕላይ ያደረገው ማለት ነው መጣ። አሁንም ድማንዱ ላይ ድጋሚ ሰፕላይ ላይ፣ አሁንም ደግሞ ድማንድ ላይ፣ ከዛ ሰፕላይ ላይ፣ አሁን ደግሞ ድማንድ ላይ፣ አሁን ሰፕላይ ላይ። ልክ እንደዚህ አይነት አካሄድ ነው ያለው። ሶ በዚህ በኪሌብል ውስጥ ነው ያለው ማለት ነው። ይህን ኪሌብል ወደ አንዱ ብሬክ አድርጎ መሄድ አለበት። ወደ ላይ ለመሄድ የግድ ይሄ ብሬክ መደረግ አለበት። ወደ ታች ከሆነ ደግሞ ይህን ብሬክ ማድረግ አለበት ማለት ነው። ሶ እዚህ ውስጥ ላይ ያለውን እንደ ዴይ ትሬደር ያለው አንዳንድ ነገሮችን ተረድተን ትሬድ ልናደርግ እንችላለን። በአጠቃላይ ግን ፕራይሱ ለረጅም ጊዜ ምን እያደረገ ነው? ሳይድዌይ ሙቭ እያደረገ ነው ያለ። በጣም የተመታ ማርኬት ነው ማለት ነው። ሶ አሁን ባላችሁበት ሁኔታ ትኩረት ማድረግ ያለባችሁ እንደ ጎልድ፣ ቢትኮይን ጥሩ ሙቭ ያላቸው እነሱ ስለሆነ እነሱ ላይ ሙቭ ብታደረጉ ጥሩ ነው። ዩኤስዲ ጄፒዋይን እንይና እንጨርሳለን። ዩኤስዲ ጄፒዋይ በዊክሊ ታይም ፍሬም የፕሪቪየስ ዊክ ሃይስቱን ቴክናውት አድርጓል። እንደገና ደግሞ ኪሌብል ነች፣ ኪሌብል ነች እንደምታውቁት ይሄ ኪሌብል ነው ሙሉ በሙሉ ሃይስቱን ቴክናውት አድርጓል። ሞስት ፕሮባብሊ ወደታች ፑሽ ሊያደርግ የሚችልበት እድል ያመዝናል። እንደዛ ሆነ ማለት ደግሞ እነ ዴክስ ወይም ወደታች ይሆናሉ። ኢዩጂው ምናምን ወደ ላይ ፑሽ ሊያደርጉ የሚችልበት እድል ይኖራል ማለት ነው። ቮሊዩም ፉትፕሪንት ቻርት አንጻርም ካያችሁት በጣም ኔጌቲቭ የሆነ ቮሊዩም ነው ያለው። ከደልታ ወይም ከፒኦሲ በታች ነው ዝቅ ብሎ የዘጋው። ፖዚቲቭ ደልታ አለው። ጀስት ዴይሊ ከትራዲሽናል ካንድልስቲኩ ጋር መተን ካየን በቦዲ በደንብ ዝቅ ብሎ ዘግቷል ማለት ነው። ስለዚህ ወደታች ፑሽ ሊያደርግ የሚችልበት እድል ይሰፋል ከፕራይስ አክሽን አንጻር። ይሄ ያው ኪሌብል ስለሆነ ስትሮንግ ኪሌብል ነው። ባለፈውም ብያቸዋለሁ። ማርኬቱ ምንድነው ያደረገው? ይሄ ኪሌብል ነው። ስለዚህ እዚህ ላይ ሪጀክት ይደረጋል ብለን ሰርተን ነበር እንደምታስታውሱት። ሶ መጣ፣ ወደ ላይ ሪጀክት ተደረገ፣ ድጋሚ መጣ፣ ሞከረ፣ ፋይናሊ ብሬክ አደረገው፣ ወደ ሰፕላይ ቀየረው። ሰፕላይ ከቀየረው በኋላ መጣ፣ ሪጀክት አደረገው፣ አሁንም ሰፕላይ ሆኖ አገለገለ። መጣ፣ አሁንም ሪጀክት አደረገው፣ ድጋሚ መጣ፣ አሁንም ሪጀክት አደረገው። ሶ ስትሮንግ ሰፕላይ ነው። የመጀመሪያው እንግዲህ ትሬንድ ላይን ላይ ምን ይፈጠራል የሚለውን ለማየት እንሞክራለን። በአጠቃላይ ግን ወደ ታች ፑሽ ማድረግ እንዳለበት ዩኤስዲ ጄፒዋይ እኔ ፊል አደርጋለሁ። ፎር አወር ላይ መጥቼ ደግሞ ለማየት ስንሞክር፣ እሺ እዚህ ፎር አወር ላይ መተን ስናይ የትሬንድ ላይናችን ሰርድ ተች ላይ እየመጣ ነው ያለው። እዚህ ሰርድ ተች ከመጣ በኋላ ያለውን ነገር ለመረዳት እንሞክራለን። በአጠቃላይ ይሄ ምንድነው? ኪሌብል ስለሆነ ማለት ነው። ይሄ ኪሌብል ነው። ልክ እንደ ድማንዱ ነው የሚያገለግል ኤሪያ ነው።
እዚህ ጋር ሪጀክት እንኳን ቢደረግ ማክሲመም ሜዳ ብዬ የማስበው እስከዚህኛው ኦርደር ፍሎ ድረስ ነው። እዚህ ጋር ድጋሚ ሪጀክት ተደርጎ ወደታች ፑሽ ሊያደርግ የሚችልበት እድል ይሰፋል ብዬ አስባለሁ። በአጠቃላይ እንግዲህ ማርኬቱ ላይ ያለን ኢንሳይት ይሄን ይመስላል። አይሆፕ ጥሩ ነገር እንደምታገኙበት አልጠራጠርም። የእናንተን የማርኬት እይታ ደግሞ ኮመንት ላይ ብታስቀምጡልኝ እና አንዳንድ ሀሳቦችን ብንለዋወጥ መልካም ነው ብዬ አስባለሁ። ቀጣይ ሳምንት ስኬታማ የሆነ ሳምንት እንዲሆንላችሁ ምኞቴ ነው። እስካሁን አብራችሁኝ ስለነበራችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።